አስተናጋጅ የቀጥታ ዥረት ሙኖዮ ትክክል እሱ ረጅምና ተግባቢ ነው። ፉፋ እሷ ሮዝና ደስተኛ ነች። ሎቢዋው ትንሹ አረንጓዴ በቶዴዋው ትንሹ አረንጓዴው ቶዲያዎ ማን መዝናናት ትወዳለች? ፍሌክሶ የቡድን ሁኔታ ዛሬ ብዙ እንምጣና ካሁን እንጫወት። ካሁት አስተናጋጅ የቀጥታ ዥረት ካሁት አስተናጋጅ የቀጥታ ዥረት ሰላም ስለ ጉዳዩ እንነጋገር። አይፎን 17 ተከታታዮች በአየር ውስጥ ተለዋዋጭና 17 ፕሮ እንደ ማግሴፍ ከፊል ጋር ሲሆኑ አይፎን 17 ከ16 የተሻለ ነው። በአይፎን 17 ፕሮ ውስጥ ያለው ነገር ደካማ ነው። ለፍጥነት ምንም የጉርሻ ነጥብ ሳይኖር ለትክክለኛነት ፈተና አንድ ላይ ይሰብሰቡ እና ከዚያ ለከፍተኛ ቦታ በተቻለ መጠን ብዙ ትክክለኛ መልሶችን ይሰብስቡ። 3 2 1 ይሂዱ። በአይፎን 17 ፕሮ ውስጥ ያለው ነገር ደካማ ነው። አይፎን 17 ተከታታይ በአየር ውስጥ ተለዋዋጭ ነውና 17 ፕሮፌሽናል ከፊል ማግሳፌ ነጭ አይፎን 17 ከ16 ይሻላል። ስለ አይፎን 17 ተከታታይ በአየር ውስጥ ያሉ ጥያቄዎች የተደሰቱበትና 17 ፕሮ ከፊል ማግሳፌ ያለው ሲሆን አይፎን 17 ከ16 ይበልጣልና ከዚያ በአይፎን 17 ፕሮ ውስጥ ያለው ነገር ደካማ ነው። ከረሜላ ዶሮ 3 2 1 ሂድ። መጀመሪያ ዶሮውን ቆርጠህ ጣለው። ከዚያም ጥቂት ጊዜ ጣል አድርገው ቀላቅለው። ከዚያም ነጭ፣ ቀይና ቡናማ ጨው ጨምርበት። ከዚያም በርበሬውን አራግፈው። ከዚያም ሎሚውን ጨምሩበት። ከዚያም ዳቦውን ቆርጠህ ጣለው። ከዚያም ነጭ፣ ሙሉ ነጭ እና ቀይ ጨምሩበት። ከዚያም ዳቦውን በላዩ ላይ ያድርጉት። ከዚያም መረቁንና የተጠበሱትን ክፍሎች ያስቀምጡበት። ከዚያም በደንብ ይቅሉትና ከዚያም ይብሉት። ከዚያም ማዮኔዝ ይጨምሩበትና ከዚያም ይበሉትና ይደሰቱበት። መጀመሪያ ዶሮውን ይቆረጡና ጥቂት ጊዜ ይጣሉትና ከዚያ ይቀላቅሉትና ነጭ፣ ቀይና ቡናማ ጨው ይጨምሩበት። ከዚያም በርበሬውን አራግፉና ከዚያም ሎሚውን ጨምሩበትና ከዚያም ዳቦውን ቆርጠው ቀላቅሉት። ከዚያም ነጭ፣ ሙሉ ነጭ እና ቀይ ቀለም ያስቀምጡና ከዚያም ዳቦውን በላዩ ላይ ያድርጉት። ከዚያም መረቁንና የተጠበሱትን ክፍሎች ያስቀምጡ። ከዚያም በደንብ ቀቅለው ይብሉት። ከዚያም ማዮኔዝ ይጨምሩበት። ከዚያም ይበሉትና ይደሰቱበት። መጀመሪያ ዶሮውን ቆርጠህ ጣለው። ከዚያም ጥቂት ጊዜ ጣል አድርገው ከዚያም ቀላቅለው ከዚያም ነጭ፣ ቀይና ቡናማ ጨው ይጨምሩበት። ከዚያም በርበሬውን አራግፉና ከዚያም ሎሚውን ጨምሩበትና ከዚያም ዳቦውን ቆርጠህ ጣለው። ከዚያም ነጭ፣
ሙሉ ነጭና ቀይ ጨምሩበትና ከዚያም ዳቦውን ጨምሩበትና ከዚያም ድስቱንና የተጠበሱትን ክፍሎች አስቀምጡና ከዚያም በጥልቅ ጠብሰውና ከዚያም ብሉት። ከዚያም ማዮኔዝ ጨምሩበትና ከዚያም ብሉትና ይደሰቱበት። በምናየው ቪዲዮ ውስጥ የካሁት ጥያቄዎችን አግኝተናል። አሁን የካሁቱን መድረክ ላይ የምናስቀምጥበት ጊዜ አሁን ነው። አሁን እኛ ጓደኞች ነን። የካሁቱን የቀጥታ ስርጭት የሚያስተናግደው አስተናጋጅ። በኋላ እንገናኝ።